ሰላም ጤና ይስጥልን እንደምን አላችሁ? የሰዓቱን መረጃ ይዤ ቀርቤላችኋለሁ። ከመረጃዎቹ ጋር ምግባሩ ከበደ ነኝ። በመካከለኛው ምስራቅ የተቀሰቀሰው ግጭት አሜሪካና እስራኤል ድብደባውን በቀጠሉበት ዘመቻ ላይ እንገኛለን። ታዲያ በዚህ ወቅት ላይ ኢራን የባሊስቲክ የጦር መሳሪያ አቅሟን እያዳከሙ መሆናቸው ቢነገርም ኢራን ግን እስካሁን ድረስ እጅግ የላቀ የጦር መሳሪያዎችን እንዳልተጠቀመች ትናገራለች። ቀጣዩ አካሄድ ከባድና ውስብስብ ሊሆን እንደሚችልም ከወዲሁ አስጠንቅቃለች። አሁን ኢራን እንደምትለው ከሆነ በጥቅም ላይ ያልዋሉ በጣም ከባድ የሆኑ የባሊስቲክ ሚሳይሎች እንዳሏት ትናገራለች። ይህም ለአማራጭና በአማራጮች የተቀመጡና ለውድመት የተዘጋጁና በውድመት ወቅት ላይ ስራ ላይ ለማዋል መሆኑንም ተናግራለች። አንዳንድ ምንጮች እንዳመላከቱት ከሆነ ኢራን በርካታ ሚሳይሎችን የባሊስቲክ ሚሳይሎችን ከዚህ ቀደም ያልታዩና ያልተጠቀመችበትን ለሌላ ውድመት ልታውለው እንደምትችል ከወዲሁ ሀሳብ እንደገባቸው ውስጥ አዋቂው ተናግረዋል። የእስራኤል የጦር ኃይል አባላት የእግረኛ ጦር ወደ ሊባኖስ ጥሰው ገብቷል። የወታደሩ ስምሪት ከሂዝቦላ ጋር የሚደረገውን ግጭት ለመቀልበስ እንደሆነ ይነገራል። የእስራኤል እግረኛ ወታደሮች ወደ ሊባኖስ የተሰማሩት የሂዝቦላ ቡድን ባስወነጨፋቸው ከባድ ሚሳኤሎች በእስራኤል ከተሞች፣ በመንግስት ተቋማትና በመንግስት ኃይሎች ላይ ከባድ ጉዳት ማድረሱን ተከትሎ ነው ተብለዋል። የእስራኤል መንግስት እንዳለው ከዚህ ቀደም የእስራኤል እግረኛ ወታደሮች ወደ ሊባኖስ ሊገቡ እንደሚችሉ ሲያስጠነቅቅ እንደነበረም ተነግሯል። በስተኋላ መጨረሻ ላይ ግን የሂዝቦላ ቡድን ባስወነጨፋቸው ከባድና አውዳሚ ሚሳይሎችን ተከትሎ የእስራኤል መንግስት የእግረኛ ወታደሮቹን ወደ ሊባኖስ ሊያሰማራ ዝግጅቱን አጠናቆ ዛሬ እንደገቡ ተነግሯል። ቅዳሜ ዕለት በእስራኤል የተገደሉት ታላቁ መሪያቸው ጉዳይ ያሳሰባቸው የኢራን ባለስልጣናት በአንድ በኩል ጦርነቱን እየመሩ በሌላ በኩል ስለተገደሉት ሃይማኖታዊ መሪያቸው ጉዳይ ላይ ሲነጋገሩ ቆይተዋል። ከፍተኛ የኢራን ባለስልጣናት በእስራኤል የተገደለውን አያቶላ አሊ ካሚኒን የሚተካ ጉዳይ ላይ ሰሞኑን ተነጋግረዋል። በስተመጨረሻ ላይ ከስምምነትም ተደርሷል። ከስምምነቱ በተደረሰበት ወቅት ላይ እንዳሉት የአያቶላ ልጅ ሞጅታባ ካሚኒ እንዲተካ መናገራቸው ተዘግበዋል። ሞጅታባ ካሚኒ የአባቱን ውርስ የሚያስቀጥል ጠንካራ ሰው መሆኑንም በውይይቱ ላይ መስማማታቸው ተነግሯል። የአሜሪካ ሪፐብሊካን ሴኔት በመካከለኛው ምስራቅ ዶናልድ ትራምፕ የጀመሩት ጦርነት ያለ ሴኔቱ እውቅና በመሆኑ ማቆም አለበት ሲሉ ተናገሩ። የአሜሪካ ሪፐብሊካን ሴኔት በመካከለኛው ምስራቅ የተገደሉትን የአሜሪካ ወታደሮች 6 መሆናቸውን ከገለጹ በኋላ ወታደሩን የጫኑ አውሮፕላኖች ወደ አሜሪካ መመለሳቸውን ተናግረዋል። አሜሪካ ቀጠናውን እንድታተራምስ የተፈቀደላት አንድም ኃይል የለም ሲሉም ተናግረዋል። ሴኔቱ ከተነጋገረ ኋላ እንዳለው አሜሪካ ቀጠናውን ለቆ እንዲወጣ የሚል በትራምፕ የሚደረገውን ጦርነት የሚገድብ ግዳጅ አውጥተዋል። የሪፐብሊካን ሕግ አውጪዎች ግጭቱ ወደ ሰፋ የዓለም አቀፋዊ ቀውስ ሊሸጋገር እንደሚችል በመገንዘብ ነው የፕሬዝዳንት ዶናልድ ትራምፕ ያለ ኮንግረስ ፍቃድ በአሁኑ ላይ ጦርነት የጀመረ ሲሉ ተናግረው ጦርነቱ እንዳይገፋበትም የሚገድብ እርምጃ ማውጣታቸው ተነግሯል። ቅዳሜ ዕለት የተጀመረው በመካከለኛው ምስራቅ ጦርነት አሜሪካና እስራኤል የቦምብ ጥቃቶች ዘመቻዎችን ሲያካሂዱ ቆይተዋል። የአገሪቱን ከፍተኛ ባለስልጣናትም ገለዋል። ሌሎች ከፍተኛ የአገሪቱ መሪዎችንም ገለዋል። በተጨማሪም በኢራቅና በኢራን ድንበሮች አካባቢ ያሉትን ጨምሮ በመላ አገሪቱ የሚገኙትን መንግስታዊና የደህንነት ተቋማትን ጨምሮ ኢላማ አድርገው ጥቃቱን ገፍተውበታል። ጦርነቱ እየከረረ ከመጣ በኢራቅ ውስጥ የሚንቀሳቀሰው የኩርድ ኃይሎች በኢራን ላይ ወረራ ሊያካሂዱ ይችላሉ እየተባለም ይገኛል። አሜሪካ ታዲያ እነዚህ ኃይሎች በኢራን ላይ ወረራ እንዲያካሂዱ አመጽ እንዲጀምሩ ለመርዳት የምታደርገው ጥረትም እንዳለ ተነግረዋል። ይሄ ደግሞ የጦርነቱን ዕድሜ ሊያሳጥረው እንደሚችል ከወዲሁ ተገምቷል። እነዚህ የታጠቁ ኃይሎች ወረራ የሚጀምሩ ከሆነ ኢራን ላይ የኩርድ ቡድኖቹ ለማለት ነው የኢራን አብዮታዊ ዘብ ወታደሮቹን ሊያጠፏቸው ይችላል ተብሎም ይገመታል።
ይህ በእንዲህ እንዳለ አሜሪካ በኢራቅ አካባቢዎችና በሶሪያ አካባቢዎች ላይ ከሚንቀሳቀሱ የኩርድ ሚሊሻ ኃይሎች ጋር በምስጢር የረጅም ጊዜ ትስስር እንዳላት ይነገራል። በ1991 የፋርስ ባሕረ ሰላጤ ጦርነት ኋላ በኢራቅ የኩርድ ኃይሎች አመፅ እንዲያደርጉ አሜሪካ ስትረዳ ቆይታለች። የኩርድ ወታደሮች ወደ ኢራን ሊገቡ እንደሚችሉና ወረራ እቅድ እንዳላቸው አንዳንድ የውስጥ አዋቂ ምንጮችም አረጋግጠዋል። ነገር ግን የኩርድ ኃይሎች የኢራንን መንግስት ለማፍረስ ወይንም ስልጣን ለመያዝ የሚችሉበት አንዳች መንገድ የለም ሲሉ ምንጭ አዋቂዎች ተናግረዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን እንደገለጸችው ከሆነ የአሜሪካ መንግስት የኩርድ ኃይሎችን ወደ ኢራን እንዲዘምቱ ለማድረግ እስካሁን አልወሰነም በማለት ዘገባውን አስተባብላለች። በዚህ ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት የኢራቅ ኩርድ መሪዎች ጋር ተገናኝተው የኩርድ ታጣቂዎች ወደ ኢራን ዘመቻ ወረራ እንዲያካሂዱ በሚለው ጉዳይ ላይ ተገናኝተው መነጋገራቸው ተነግሯል። ሁለቱ የኩርድ መሪዎች ከትራምፕ ጋር ተገናኝተው የተነጋገሩት ማሱድ ባርዛኒና ባፌል ታላባኒ ናቸው። ወደ ኢራን መግባት የሚቻልበት ሁኔታ ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸው ይነገራል። ከኢራን የኩርድ ባለስልጣናት መካከል አንዱ የሆነው ትራምፕ ባለፈው ማክሰኞ ከኢራን ኩርዲስታን ዲሞክራቲክ ሪፐብሊክ ፓርቲ መሪ ሙስጠፋ ሀጂሪ ጋር ድንበሩን አቋርጠው እንዲገቡ በሚል ትዕዛዝ ጥሪ እንዳቀረበላቸው ተናግረዋል። አሜሪካ የምታደርገው የድጋፍ አይነት ምን እንደሆነ ግን የደህንነት ኃላፊዎችም ሆነ የቡድኑ አባላት ጉዳዩን ከማብራራት ተቆጥበዋል። አሜሪካ እነዚህን ኃይሎች ይረዳቸዋል በሚል ጥያቄ የተነሳላት የዋይት ሀውስ የፕሬስ ጸሐፊ የሆነችው ካሮሊን እንዳለችው ስለ ጉዳዩ ከውጭ ባለስልጣናት ጋር ስላላቸው ግንኙነት ዶናልድ ትራምፕ ማለታቸው ነው። ያስተላለፉትም ጥሪ በተመለከተ አስተያየት እንደማትሰጥ ተናግራለች። ነገር ግን አለች በሰሜን ኢራቅ በኢራን አዋሳኝ ድንበሮች አካባቢ ላይ ስላላቸው ግንኙነት ከኩርድ ቡድን ኃይሎች ጋር ፕሬዝዳንት ዶናልድ ትራምፕ መነጋገራቸውን ተናግራለች። ሲአይኤ ባወጣው መረጃ የኢራን መንግስትን ለማተራመስ የተቀነባበረው ሴራ ለረጅም ጊዜ በድብቅ ሲሰራበት የቆየ የዘመቻው አካል መሆኑን ገልጸዋል። የትራምፕና የእስራኤል የረጅም ጊዜ እቅዶች ናቸው ሲሉም አጋልጠዋል። በኢራቅ ውስጥ የሚገኙ የአሜሪካ ደጋፊ የኢራን ተቀናቃኝ የኩርድ ኃይሎች የእግረኛ ወታደር በማዘጋጀት ላይ ይገኛሉ ተብለዋል። እነዚህ የኢራን ተቀናቃኝ የኩርድ ኃይሎች እየተስፋፋ ባለ ግጭት ውስጥ አዲስ ግንባር ሊፈጥሩ እንደሚችሉ የኢራቅ ባለስልጣናትና የኢራን የኩርድ ቡድኖች ከፍተኛ አመራሮች ተናግረዋል። ከዚህ ቀደም የአሜሪካ መንግስት ኢራንን ለማተራመስና መንግስትን ለመጣል በሚል በተዘጋጀው ምስጢራዊ እቅድ ለኢራን ኩርድ ኃይሎች የጦር መሳሪያዎችን ማስታጠቁ ተነግሯል። ይህም የተደረገው አሁን የተቀሰቀሰው ጦርነት በፊት እንደሆነ ምንጮች ተናግረዋል። ነገር ግን የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊፍት እንዳለችው ፕሬዝዳንት ዶናልድ ትራምፕ ኩርዶችን በኢራን ላይ አመፅ እንዲቀለብሱና አመፅ እንዲቀሰቅሱ ለማድረግ ሀሳብ የላቸውም በማለት ዘገባውን ሐሰት ነው ስትል አጣጥለዋለች። የአሜሪካ መንግስት ግን በኢራቅ አካባቢዎችና በሶሪያ አካባቢዎች ላይ ከሚንቀሳቀሰው የኩርድ ሚሊሻ ኃይሎች ጋር በምስጢር የረጅም ጊዜ ትስስር እንዳላቸው ይነገራል። በ1991 የፋርስ ባሕረ ሰላጤ ጦርነት ኋላ በኢራቅ የኩርድ ኃይሎች አመፅ እንዲያደርጉ አሜሪካ ስትረዳ መቆየቷ ይነገራል። የኩርድ ወታደሮች ወደ ኢራን ሊገቡ እንደሚችሉና ወረራ ሊጀምሩ እንደሚችሉ እቅድ እንዳላቸው አንዳንድ የውስጥ አዋቂ ምንጮችም አጋልጠዋል። ነገር ግን የኩርድ ኃይሎች የኢራንን መንግስት ለማፍረስ እንደማይቻላቸው ከወዲሁም እየተነገረ ይገኛል። በዚህ ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራቅ ውስጥ ከሚንቀሳቀሱ ኃይል ጋር ተነጋግረዋል ተብሏል። በዚህ ጉዳይ ላይ የዋይት ሀውስ የፕሬስ ጸሐፊ የሆነችው ካሮሊን ስለ ጉዳዩ ተጠይቃ እንዳለችው ምንም አይነት ግንኙነት የላቸውም ስትል በአንድ በኩል ስታስተባብል፣ በሌላ በኩል ግንኙነት እንዳላቸው ከኩርድ ቡድን ኃይሎች ጋር ትራምፕ መነጋገራቸውን ተናግራለች። ሲአይኤ ባወጣው መረጃ የኢራን መንግስትን ለማተራመስ የተቀነባበረው ሴራ የረጅም ጊዜ እቅድ እንደሆነ አጋልጠዋል። በሌላ በኩል ኢራን የሆርሙዝ ወሽመጥን ከዘጋች ኋላ በርካታ የአውሮፓ ሀገሮች ጥቅማቸውን ለማስጠበቅ በሚል ወታደሮቹን ወደ ቀጠናው ማሰማራት መጀመራቸው ተነግሯል።
ውድ አድማጭ ተከታታዮቻችን ለአሁኑ ያሉ መረጃዎችን ይመስላሉ። ስለተከታተላችሁን እጅጉን አድርገን እያመሰገንን በሌላ መረጃዎች እስከምንገናኝ ድረስ ቸር ያገናኘን።